ጤና ይስጥልን። ይህ ኢትዮ ፎረም ነው። መላው የእስልምና እምነት ተከታዮች ሁሉ እንኳን ለአረፋ በዓል አደረሳችሁ። ይህ በዓል የቻሉ ሙስሊሞች ሁሉ ከመላው ዓለም ተጉዘው መካ የሚገናኙበት ነው። ዓመታዊውን የሐጅ ስርዓት ለማከናወን በዚያ መገኘት እያንዳንዱ ሙስሊም በምድር ላይ ሳለ ሊያሳካው የሚፈልገው የህይወት ግቡ ነው። በዚህም ከሚሰሩትና ከሚያገኙት ገቢ ላይ ገንዘብ ማጠራቀም፣ ለሐጂ ይሆነኛል ብሎ መቆጠብ የሰርክ ልማዳቸው ነው። ኢትዮጵያውያን ሙስሊሞች ይህንን ሲያደርጉ ኖረዋል። ሐጂ ማድረግ በማህበረሰብ የሚያስከብር በመንፈሳዊ ትርጉሙም ትልቅ የሆነ የሚወደድና የሚናፈቅ ተግባር ነው። እንዳም ሆኖ በአስርተ ዓመታት ታሪክ ውስጥ ኢትዮጵያውያን ሙስሊሞች ወደ መካና መዲና በመጓዝ ዝቅተኛውን ቁጥር አስመዝግበዋል። ይህ የሆነው ደግሞ በአገዛዙ ፖሊሲ መሆኑ ታውቋል። ሙስሊሞች ለሐጂ ማድረጊያ ብለው ያጠራቀሙትን ገንዘብ በመቆጠብ ላይ ያሉትን ብር በአንድ ጊዜ እርባና ቢስ የሚያደርግ ፖሊሲ ተተገበረ። ይህ ፖሊሲ ደግሞ ከዋሽንግተኖቹ IMF እና የዓለም ባንክ በመጣ ትዕዛዝ የተፈጸመ ነው። $1 ዋጋ ከነበረበት የ58 ብር ዋጋ በጥቂት ሳምንታት ውስጥ 130 ብር ገደማ አሻቀበ። አምና በነበረው ዋጋ በ300 ሺህ ብር ሐጅ ለማድረግ ለዘመናት ገንዘብ ቆጥቦ የነበረ አንድ ሙስሊም ኢትዮጵያዊ ያለው ገንዘብ ተንኮታኩቶ ለአንድ ሐጅ የሚያስከፍለው ዋጋ 625 ሺህ ብር ነው ሲባል ወደ ሳውዲ አረቢያ የሚጓዙ ሰዎች 6,000 የማይሞሉ ሆኑ። ይህም የኢትዮጵያ ሙስሊሞች ባለፈው 10 ዓመት ውስጥ ለመጀመሪያ ጊዜ ቁጥራቸው በእጥፍ ቀንሶ በመዲና ተገኙ። በእርግጥ የብልጽግናው አገዛዝ ገና የዶላር ምንዛሬ ለውጡን ከመከወኑ በፊት ለሐጅ ጉዞ የሚሄዱ ዜጎችን ቁጥር ለመቀነስ እንደሚሰራ በአጽንኦት ተናግሮ ነበር። መካና መዲና ሐጂና ዑምራ እያሉ ከመሄድ እዚሁ ኢትዮጵያ ውስጥ ሶፍ ዑመር ዋሻ መሄድ ይሻላል ካለ ቆይቷል። ይህንን ተግባራዊ ለማድረግም በየዓመቱ ዶላር የለም በማለት የሚከፈለውን የገንዘብ መጠን ሲከለክል ቆይቷል። በዚህ በምስሉ ላይ የሚታየው ሰንጠረዥ እንደሚያሳየው በ2014 ዓ.ም በተከበረው የአረፋ በዓል ወቅት ሐጂ ለማድረግ አንድ ሰው መክፈል የሚጠበቅበት 242 ሺህ ብር ነበር። ይህንን ገንዘብ ከፍለው 12 ሺህ ኢትዮጵያውያን በዚያ ተገኝተዋል። በ2015 ዓ.ም ዋጋው 315 ሺህ የተደረገም ቢሆን 13 ሺህ ሰዎች ሐጂ አድርገዋል። በ2016 ዓ.ም ክፍያው ላይ 14 ሺህ ብር ገደማ ጭማሪ ቢደረግበትም 12 ሺህ ሰዎች መንፈሳዊውን ጉዞ ማድረግ ችለዋል። በዘንድሮ ስነ ስርዓት ላይ ግን የተገኙት 6 ሺህ አይሞሉም። ምክንያቱ ደግሞ አንድ ለሐጂ የሚነሳ ሰው ቢያንስ 625 ሺህ ብር ወይም 5,000 የሚደርስ ዶላር መክፈል ይጠበቅበታል በመባሉ ነው። ይህ የደቀቀው የኢትዮጵያ ኢኮኖሚ የተዳከመው የአገሪቱ ገንዘብ ውጤት ከመሆኑ በተጨማሪ መንግስታዊ ፖሊሲም ነው። የብልጽግናው አገዛዝ ለሐጂ የሚሆን ዶላር እንደማይኖር ከተናገረ ከዚህ በኋላ ጉዞው ወደ ሳውዲ ሳይሆን ሶፍ ዑመር መሆን እንደሚገባውም ካዘዘ ቆይቷል። ሐጅና ዑምራ የሚሄዱ ሰዎች የዶላሩ ጉዳይ ድሃ ሆኖ ዝም ብሎ መጨቃጨቅ አይቻልም። ወሐጁል በይት መን ኢስጠጣዐ ኢለይሂ ሰቢላ ነው ነገርዩ። ከሌለ ተጣጥፎ መቀመጥ ነው። ሰው ወደ መካ ለሐጅ ከሚሄድ እዚሁ መሆን አለበት የሚል ደግሞ ወደ ባሌ አካባቢ፣ ድሬ ሸከና ሁሴን፣ ሶፍ ዑመር አካባቢ እንዲህ የሚያስደንቅ ስራ አለ። እንዲህ ያለውን መንግስታዊ ዕቅድ የሚቃወም መጅሊስና የእስልምና ምክር ቤት አባል የለም። መጅሊሱም እንደ ሲኖዶሱ የአገዛዙ ባሪያ ሆኖ መሪ የሚሾምለትና የሚሻርለት ለፈጣሪ መታዘዝን ሳይሆን እኔን ይወዱኛል በሚል መስፈርት ፕሬዚዳንት በጨረታ የሚመረጥለት ሆኗል። እናም የተጫነብን ፖሊሲ ከሃይማኖታዊ ተግባራችን አስተጓጎለን የሚል ድምፅ የለም። የምንጓዘው ወደ ሶፍ ዑመር ይሁን ወደ መካና መዲና የምንወስነው እኛ ነን የሚልም የለም። ያ ድምፅ ይሰማ የሚል ስብስብ ሁሉ አሁን በተለያዩ የመንግስት ተቋማት ውስጥ የቦርድ መሪና አባል ሆኖ ለስጋዊ ጥቅሙ የሚሆንን እያሰሰ እንደሆነ እየተነገረለት ነው። አንዳንዱም በወንዝ ልጅነት የተጣለለትን እያነሳ እንደቀጠለ ሲነገር ሰንብቷል። ኢትዮጵያውያን ሙስሊሞች ግን ለመንፈሳዊ ጉዞ የሚሆንን ብለው ያጠራቀሙትን ገንዘብ ሶፍ ዑመር ሂዱበት ተብለዋል። እንዲህ ባለ ፖሊሲ ሙስሊሙን ከሃይማኖታዊ ጉዞ የሚያስቀርን አገዛዝ የሚወስነውን ግንባር ቀደም ውሳኔ የሚያስተላልፉት ጠቅላይ ሚኒስትሩ በዚህ በአረፋ በዓል ዕለት ባወጡት መግለጫ እንደ ኢብራሂም ልጅ እንደ እስማኤል መስዋዕት ይገባል እያሉ ናቸው። ሌላ መስዋዕትነት ለማግኘት ራስን መስዋዕት ማድረግ ይገባል። በኢብራሂም ልቦና እስማኤል ተሰውቷል። ለሀገሩ የሚሰዋን ትውልድ የሚፈጥረው ለሀገሩ ቀድሞ የተሰዋ ትውልድ ነው። ሃይማኖትን ከፖለቲካ ጋር ቀይጦ ማራገብ የብልጽግናው አገዛዝ ይሁነኝ ብሎ የያዘው ነውና
ቀጥሏል። አምናም እንዲሁ ያለ መግለጫ አውጥቶ ነበር። በዚህ የእስልምና እምነት ተከታዮች ዘንድ እንደ ትልቅ ቀን የሚከበረውን የኢድ አልአድሃ በዓል ምክንያት በማድረግ ነቢዩ ኢብራሂምን ልጃቸውን ለመስዋዕትነት ያቀረቡበትን ሁነት ጠቅሶ የኔ ፈተና ከነቢዩ ኢብራሂምም ይበልጣል ብሎ ነበር። በስተርጅና በብዙ ድካም የተገኘን አንድ ልጅ ለመስዋዕትነት ያቀርቡ ዘንድ ከአምላካቸው ትእዛዝ የተሰጣቸውን ደግሞም ይህንኑ ትእዛዝ ለልጃቸው አማክረውና አሳውቀው ለመሰዋት ወደ አረፋ ተራራ የወጡበትን ትልቅ የእምነት ውሳኔ ከራሱ ጋር የሚያነጻጽረው ብልጽግና የእኔ ፈተና ከነቢዩ ኢብራሂምም የሚበልጥ ነበር ብሎ መግለጫ ጽፎ ነበር። ሚሊዮኖችን የምገድለው እንደ ነቢዩ ኢብራሂም በህልሜ ትእዛዝ ተቀብዬ ነው ማለት የቀረው የጠቅላይ ሚኒስትሩ የአምናው መግለጫ ደጋግሞ ስለ መስዋዕትና መሰዋት ብዙ ይል ነበር። ዘንድሮም ይህንኑ የመስዋዕት ጉዳይ ደግመውታል። ጠቅላይ ሚኒስትሩ ጽፈው በፕሮፓጋንዳ ልሳኖቻቸው በኩል የሚያሰራጩት ይኸው መግለጫ ሃይማኖትን ለቸከው ፕሮፓጋንዳቸው መናጆ ያደርጉታል። ነቢዩ ኢብራሂም ልጃቸውን ለፈጣሪያቸው ይሰው ዘንድ በህልም የተነገራቸውን መንፈሳዊ ትእዛዝ ለራሱ ለልጃቸው በቀዳሚነት አማክረዋል። ልጃቸውም አምላክ ያዘዘህን ፈጽም፣ እኔን ከታጋሾች ጋር ታገኘኛለህ በማለት ፈቃዱን ገልጾላቸዋል። ለሰማዩ መንግስት ሲሉ አንድ ልጃቸውን ለእርድ ያቀረቡበትን ይህንን አስደናቂ የእምነት ታሪክ የሚያጣቅሰው ብልጽግና ለስልጣን ሲል ሚሊዮን ኢትዮጵያውያንን የሚያፋጅበትንና የፈጀበትን ምክንያት ከነቢዩ ኢብራሂም የላቀ ፈተና ገጥሞኝ ያደረግኩት ነው እያለ በኢትዮጵያውያን ላይ ያፌዝ ነበር። ነብዩ ኢብራሂም ልጃቸው እስማኤልን ሳይሆን በምትኩ ካለ የተሰጣቸውን በግ ሰውተዋል። የኛ ፈተና ኢትዮጵያ ታላቅና የበለጸገች ሀገር ለማድረግ ስንነሳ ፈተናው ከባድ እንደሚሆን እናምን ነበር። ይህንን ፈተና ለመጋፈጥ ከባባድ ውሳኔዎችን መወሰን ይገባን ነበር። እንደ ልጅ የምንወዳቸውን ሰዎች፣ ነገሮች፣ ቡድኖች፣ ወዳጆችና አካሄዶች ለመሰዋት መወሰን ነበረብን። መወሰን ብቻም ሳይሆን ማድረግ ነበረብን። የምሰዋችሁ እንደ ኢብራሂም ህልም ስላየሁ ነው እያሉ መሆኑን በማያሻማ ቋንቋ ገልጸውታል። ህልሜን ለማሳካት የሚያስቆመኝ የለም በሚለው ንግግራቸው የሚታወቁት ጠቅላይ ሚኒስትሩ እንደ እስማኤል ለመሰዋት ያዘጋጇቸው ሰዎች፣ ቡድኖችና ወዳጆች እንደነበሯቸውም ጠቁመዋል። በእስማኤል ፈንታ በግ እንዳቀረበው ፈጣሪ እሳቸው በሚሰዋቸው ሚሊዮኖች ፈንታ ያዘጋጁት ተለዋጭ ነገር የለም። እንሰዋለን፣ ሰውተናል፣ ለመሰዋት ተዘጋጁ ብለው ግን ጥሪያቸውን ይቀጥላሉ። እነዚህን ሁሉ አካላት መስዋዕት ለማድረግ ደግሞ ምክንያቱ እሳቸው የፈጠሩት ችግር ሳይሆን የቀደሙት መንግስታት ያጠራቀሟቸው አሁን ጫካ የገቡ ሰዎች የፈጠሯቸው ከማረሻ ይልቅ ጠመንጃ ያነሱ ሰዎች ኢጎ ያባባሷቸው ናቸው እያሉ ከዚያም ለመስዋዕትነት እንዘጋጅ ሲሉ ነበር። ያሳደግናቸውንና ያደጉብንን አንዳንድ ነገሮችን መስዋዕት ለማድረግ እንዘጋጅ። ሐሳቦቻችን ትጥቅ ይፍቱ። ከመተኮሻ ወደ ማረሻ እንመለስ። ከጠመንጃ ወደ ማጨጃ እንዛወር። ከዲሞትፎር ወደ ምክክር እንምጣ። ከብሔር ግጭት ወደ ሐሳብ ፍጭት እንሻገር። የምንወደውን የምንፈልገውንና ያሳደግነውን እንኳን ቢሆን ለሀገር ስንል ለመሰዋት እንዘጋጅ። ከወራት በፊት የሮመዳን የጾም ወር ተጠናቆ ኢድ ሲሆን የሮመዳንን ወር ከኔ እኩል የሚጠበቅ ነበር ያሉት ጠቅላይ ሚኒስትሩ በገናና ፋሲካ በጥምቀትና ስቅለት ዕለት እንደ ኢየሱስ ነኝ ሲል በነበረው አንደበታቸው በአረፋ ቀን ከኢብራሂምም የበለጠ ፈተና ገጥሞኛል፣ ሰዎችንና ቡድኖችን የምሰዋውም ለዚሁ ነው ብለው ነበር። ከዚያም ይህንን መንፈሳዊ በዓል አስታከው ፖለቲካዊ ፕሮፓጋንዳቸውን ያስተላልፋሉ። አምናም ይህንኑ አድርገው ነበር። በሮመዳንም በትንሣኤም እንዲሁ ያደርጋሉ። በዛሬው የአረፋ በዓል ዕለትም እሳቸው ፕሬዚዳንት ሊሆኑበት የቋመጡበትን የምክክር ኮሚሽን የተባለውን ስብስብ እንደ አረፋ በዓል አገናኝ ነው በማለት ሊያሻሽጡት ሞክረዋል። አረፋ ወአረፍተኒ ወአረፍቱ አወቅሽኝ አወቅኩ የተባለበት በዓል ነው። አደምና ሐዋ ከጀነት ከወጡ በኋላም ለረጅም ዘመን ተለያይተው ኖረዋል። የተገናኙት በአረፋ ዕለት ነው። አረፋ የተለያዩ የሚገናኙበት በዓል ነው። ለእኛ የመገናኛ መንገዳችን ሀገራዊ ምክክር ነው። አገዛዙ ላለፉት 6 ዓመታት በነበረው ክራሞት ለየትኛውም ህዝብ፣ ለየትኛውም ሃይማኖት፣ ለየትኛውም ቡድንና ግለሰብ አክብሮትና ርኅራሄ እንደሌለው አሳይቷል። ህዝቦችን በተናጠል በጠላትነት ከፈረጀባቸው አጋጣሚዎች፣ ጥቃት ከከፈተባቸው ዘመቻዎች በተጨማሪ በሰነድም ጭምር ጽፎ የብልጽግና አደጋ ናቸው ብሏቸዋል። ከነዚህ ውስጥ አንዱ እስልምና ነው። እስልምናን እንደ ብልጽግና እንቅፋት የሚመለከቱት ጠቅላይ ሚኒስትሩና የሙስሊሞች መብዛትን እንደ ስጋት የሚመለከቱት አማካሪያቸው ዳንኤል ክብረት ባለፉት ዓመታት ከዚህ ጋር የሚመጋገብ ብዙ ነገር ሲያደርጉና ሲናገሩ ታይተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።
ጠቅላይ ሚኒስትር አብይ አንዳንድ የአረብኛ ቃላትን ጣል በማድረግ እስልምናን የሚያውቁ ለእስልምናም ተቆርቋሪነት ያላቸው መስለው ለመታየት ሲጥሩ ታይተዋል። እንዲያም ሆኖ የአንድን ማህበረሰብ ቋንቋ መናገራቸው ለዚያ ማህበረሰብ ተቆርቋሪነትም ሆነ አጋርነት እንደሌላቸው ትግርኛ እየተናገሩ የቀጠቀጡት የትግራይ ህዝብም ሆነ አማርኛን ከነተረቱ እየተናገሩ የመከራ ዶፍ ያወረዱበት የአማራ ህዝብ አለያም አፍ በፈቱበት ኦሮምኛ ቋንቋ እየተናገሩ አይቶት የማያውቅን ስቃይ የጫኑበት የኦሮሞ ህዝብ ምስክር ይሆናሉ። ለዚያም ነው ሙስሊም ነበርኩ፣ ቁርአን ተምሬያለሁ ወዘተ ከሚለው ንግግራቸው ጀምሮ አንዳንድ የተቀነጫጨቡ የአረብኛ ቃላትን ጣል በማድረግ ከሙስሊሞችም ጋር አፈጠርኩ ብሎ በማስነገርና በመሰል መንገዶች የህዝበ ሙስሊሙ ወዳጅ ለመምሰል ሲጥሩ የታዩት እስልምናን ጥለው እና ክደው የፕሮቴስታንት እምነት ተከታይ የሆኑት ጠቅላይ ሚኒስትሩ የሚሳሱለት ምዕመንና የእምነት ተቋም እንደማይኖር ደጋግመው ግን አሳይተዋል። ለዚያም ነው መንግስታቸው በአገር ውስጥ መስጂዶች ተነቅለው እንዲፈርሱ፣ እንዲቃጠሉ፣ ይህ እንዲቆም የጠየቁ ሙስሊሞችም እንዲገደሉ፣ በዚህም ሙስሊሙ ማህበረሰብ ከሌላ ኢትዮጵያዊ ወገኑ ጋር የጎሪጥ እንዲተያይ ሲቀሰቅሱ፣ የመስጂድ መቃጠል ገና ይቀጥላል እያሉ ሲናገሩ ለመክረማቸው ከሞጣ እስከ ሸገር ከተማ፣ ከጎንደር እስከ ወራቤ፣ ካልነጃሺ እስከ ጅጅጋ ባለፉት ዓመታት የተፈጸሙ ተግባራት ማሳያ ናቸው። ይህ ከመሰረታዊ እምነታቸው ይመነጫል። ከዚህ በፊት ሲናገሩ እስላም አገር እያፈረሰ ነው ብለዋል። በመካከለኛው ምስራቅ አልጄሪያን፣ የመንን፣ ግብፅን አሁን እያጋጠመ ያለውን ሁሉ እያፈረሰ ያለው እስላም ራሱ ነው። እንዲህ ባለ የአደባባይ ንግግር ነበር እስልምናና ብልጽግና የተዋወቁት። አገዛዙ ለየትኛውም ህዝብ ርኅራሄ፣ ለየትኛውም ምዕመን አጋርነት፣ ለየትኛውም እምነት ተከታይ ቅንነት እንደሌለው ሰባቱ የመከራ ዓመታት ምስክር መሆን ይችላሉ። ሙስሊሞችም በኢትዮጵያ ውስጥ በዚሁ አገዛዝ ስር እስካሉ ድረስ ከዚሁ መከራ አላመለጡም። ተገድለዋል፣ ተፈናቅለዋል፣ የማምለኪያ ስፍራዎቻቸውም ወድመዋል፣ ተቃጥለዋል። እንዳልነጃሽ ያሉ ታሪካዊ ስፍራዎችን ከውጭ ሀገር ባመጣው ጦር እንዲደበደቡ አድርጓል። ሙስሊሞች ሀጂ መሄድ እንዳይችሉ የሚያደርግ ፖሊሲ ተግብሯል። ልክ እንደ ሲኖዶሱ መጅሊሱም በዚሁ መንግስት እንዲዳከምና ባይተዋር እንዲሆን ተደርጓል። የመስጂዶች መፍረስ ሳይሆን ቤተ መንግስት ገብቶ ማፍጠር የሚያስደስተው የሃይማኖት አባትን ታይቷል። አገዛዙ የእስልምና አማኞች ቁጥር አነስተኛ በሆነበት ቦታ ላይ አደጋ እንዲደርስ በማድረግ ምዕመናን ከሌሎች ኢትዮጵያን ጋር እንዲጋጩ ማድረግ፣ የሙስሊሞች ቁጥር በርከት ባለበት አካባቢ ደግሞ በደህንነትና የጸጥታ መዋቅሩ አማካኝነት ይቀሰቅስና ጥቃት እንዲደርስ አድርጎ ሙስሊሞችን አጥቂ ሌላውን ተጠቂ በማድረግ ባለፉት ዓመታት የከረመበትን መንገድ አሳይቷል። የብልጽግና ስልጣን የሚመነጨው ማህበረሰብን በማጋጨት ብሔርን በብሔር ላይ በመቀስቀስ አንዱን በሌላኛው ህዝብ ላይ በማነሳሳት መሆኑን ባለፉት ዓመታት በተግባር ስላሳየው ከኢትዮጵያ ህዝብ በላይ ምስክር ሊኖር አይችልም። ከዚህ በዘለለ ደግሞ ሙስሊሙን ማህበረሰብ የበለጠ ለመበደል ሲወስን በሮመዳን ዕለት ጭምር ዶዘር ልኮ መስጂድ ያፈርሳል። አሜሪካኖች ለሙስሊሙ ዓለም ያላቸውን ንቀትና ጥላቻ ለማሳየት ሲሉ ሳዳም ሁሴንን በኢል አልአድሃ በዓል ዕለት ሰቀሉት እንደሚባለው ሁሉ የብልጽግናው አገዛዝም ለኢትዮጵያን ሙስሊሞች ያለውን ክፉ እይታ በሮመዳን ወር የሸገር መስጂዶችን ለመናድ በመሰማራት ነበር የተገበረው። በተለይ ከረመዳን 1 ጀምሮ መፍረስ የጀመረው የመስጂድ ፈረዛ በሸገር ከተማ ውስጥ ሙስሊሙ ማህበረሰብ ላቡን ጠብ አድርጎ በራሱ ገንዘብ ገዝቶ የገነባውን መስጂድ ክብሩ ባልጠበቀ ሁኔታ፣ የቁርአኑ የመስጂዱም ክብሩ ባልተጠበቀ ሁኔታ የሚመለከተው የሙስሊሙ ተቋማት ጋር ምንም አይነት ንግግር ሳይደረግ ከረመዳን 1 ጀምሮ እስከ ዛሬ ድረስ 19 መስጂዶች በሸገር ከተማ ውስጥ ፈርሰውብናል። በዚህ መልኩ በሮመዳን ወር የሙስሊሞችን መስጂድ እያፈረሰ ሙስሊሞችን እየነቀለ ያባረር የነበረው አገዛዝ ይህንን ድርጊት የሚቃወሙ አማኞችን ከአዲስ አበባ አንዋር፣ ቢላልና ሌሎች መስጂዶች እየለቀመ ሲገድልና ሲያስር እንደነበር አይዘነጋም። በ2014 ዓ.ም የመስጂዶችን መፍረስ ተቃውመው ድምፅ ለማሰማት የወጡ አማኞች በአዲስ አበባ መገደላቸው አይረሳም። በመስቀል አደባባይ ለሶላትና ለስግደት በተሰባሰቡ ምዕመናን ላይ ተኩስ በመክፈት የበተነውና በዚህም በንብረትና በአካል ላይ ጉዳት ያደረሰው በ2014 ዓ.ም የኢድ በዓል ሲከበር ነበር። በሀገር ውስጥ ያለውን የማምለኪያ ስፍራቸውን በድሮንም በዶዘርም የሚያፈርሰው መንግስት ወደ ሳውዲም አትሄዱም ብሎ ይከለክላል። ይህንን የሚከላከል እስላማዊ ተቋም ደግሞ የለም።
እንደ እስማኤል ለመስዋዕት እንዘጋጅ እያሉ መግለጫ እየጻፉ እሳቸውም ሆኑ ብጤዎቻቸው ሳይሆኑ የሚሰዉት ኢትዮጵያውያንና ተቋሞቻቸው ናቸው። ለዕለት የፖለቲካ አጀንዳው እስከጠቀመው ድረስ አገዛዙ የትኛውንም ማህበረሰብ ከየትኛው ጋር ማጋጨት፣ የትኛውንም ሃይማኖታዊ አጀንዳ ለጦርነትና ጥፋት መገልገል፣ የትኛውንም መንፈሳዊ በዓል ለውጊያና እልቂት መስበኪያ ሲያደርገው 7 ዓመት ባጅቷል። ሙስሊምን ከሌላው ጋር ብቻ ሳይሆን ከራሱ ከሙስሊም ጋር ማጣላት ስልጣን ያሰነብታል ብሎ የሚያምን መሆኑንም ከዚህ በፊት ሌሎች የሚያደርጉት አስመስሎ መናገሩን ልብ ይሏል። ኢትዮጵያ ውስጥ አሁን ያለውን በጋራ የመኖር እና ኢትዮጵያን የማጽናት ፍላጎት ለማፍረስ የተመረጡ አካባቢዎች አሉ። አንደኛው ኦሮሞና አማራን በተቻለው አጋጣሚ ማፋጀት ነው። ከዛም ሲያልፍ ሙስሊም ክርስቲያንን ማፋጀት ነው። የሙስሊም ክርስቲያን በማይሳካበት ወቅት ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። እነዚህን ሁለት የአገር ምሰሶች ለማፋጀት የሰራና እየሰራ ያለ የነበረ አካል ከመንግስት ውጪ ባለፉት ዓመታት በኢትዮጵያ ሌላ የለም። ይህንን ለማድረግ የዘመተውና የሰራው መንግስት ካልሆነና መንግስት ኢትዮጵያን ለማፍረስ የተመረጡ መሆናቸውን አስቀድሞ ካወቀ ለምን የመስጂዶችን መቃጠልና መፍረስ፣ የምዕመናንን መረሸንና መፈናቀል ማስቀረት አልቻለም ብሎ መጠየቅ ያስፈልጋል። የህዝብን ደህንነት ብቻ ሳይሆን የእምነት ተቋማትንም የመጠበቅ ግዴታ ያለበት መንግስት ዶዘር ልኮ መስጂድ ሲያፈርስም ከታየ፣ ጥይት ተኩሶ ሶላትና ስግደትን ካስተጓጎለ ሌላውንስ ሌላ አካል አደረገው ብሎ ሲናገር እንዴት መቀበል ይቻላል የሚለውንም ማንሳት ተገቢ ይሆናል። አሁን ደግሞ ከኢብራሂም የባሰ ፈተና ላይ ነኝ ብለው ህዝቡ ሁሉ እንደ እስማኤል ለመስዋዕት እንዲዘጋጅ ተጠርቷል። በምትኩ ግን እስማኤልን ከመስዋዕት ያዳነው በግ አልተዘጋጀም። ህዝቡ እንደ በጉ ይሰዋል። እንዲህ እያሉ ራስን እንደየሁኔታውና ወቅቱ እየቀያየሩ ያሉ ገዢዎችን ክፉ ፍላጎት አሸንፎ ማኅበራዊ ኅብረቱን መልሶና አጠናክሮ አገራዊ አንድነቱን ማስጠበቅ ግን የትውልዱ ኃላፊነት ነው። የኢዱ በዓል የምትወዱትን ሁሉ የምታደርጉበት፣ የሚበጃችሁን ሁሉ የምታገኙበት እንደሆንላችሁ በመመኘት በዚሁ እንሰናበታለን። ኢድ ሙባረክ።